ሻሎም ሻሎም ቅዱሳን እኔ ወንድማችሁ ነብይ አስቄ ቆልቻ ነኝ። ዛሬ አዲስ ዜና ይዤላችሁ መጥቻለሁ። እሱ ምንድነው ካላችሁ ከሰኔ 6 እስከ 8 ታላቅ መንፈሳዊ ኮንፈረንስ በወላይታ ሶዶ የህይወት ውሃ ዓለም አቀፍ ቤተክርስቲያን ተዘጋጅቷል። በዚህ ፕሮግራም እኔ ወንድማችሁ አገለግላለሁ። ሌሎች ተጋባዥ እንግዶችም ያገለግላሉ። ነገ አርብ ይጀምራል። ጌታ ከእናንተ ጋር ይሁን። አደራሻ ወላይታ ሶዶ ጎላ አካባቢ ቡጋሎ ወለሉ ትምህርት ቤት ፊት ለፊት 100 ሜትር ገባ ብሎ ይገኛል። ነገ 7 ሰዓት ይጀምራል። ጌታ ከእናንተ ጋር ይሁን። ሻሎም ሻሎም ቅዱሳን እንደምን ቆያችሁ? የእግዚአብሔር ሰላም ይዛላችሁ። ዛሬ ወደፊታችሁ የመጣሁት እኔ ፓስተር ምናሉ ዳንኤል እባላለሁ። ዛሬ ድንቅ የምስራች ይዤላችሁ መጥቻለሁ። ያውም የህይወት ውሃ ዓለም አቀፍ ቤተክርስቲያን ወላይታ ሶዶ ታላቅ መንፈሳዊ ድግስ ተዘጋጅቷል። እሱም ሰኔ 6 እስከ 8 በወላይታ ሶዶ ስለተዘጋጀ በዛው ቦታ ላይ በመገኘት የበረከቱ ተካፋዮች እንድትሆኑ ተጋብዛችኋል። በእለቱ ወንጌል ይሰበካል። ጌታን በዝማሬ ከፍ እናደርጋለን። ለበሽተኞች ይጸለያል። እግዚአብሔርን በአንድነት ከፍ የምናደርግበት የምስጋና ኮንፈረንስ ስለሆነ በእለቱ በቦታው የእግዚአብሔር ሰው ፕሮፌት አስቄ አለ፣ እኔም አለው፣ እንዲሁም ተጋባዥ እንግዶችም አሉ። የበረከቱ ተካፋዮች በድጋሚ እላችኋለሁ መታችሁ ሌሎችንም በመጋበዝ ይህንን ድግስ አብረን እግዚአብሔርን ከፍ እናድርግ። ተባረኩ። ሻሎም ጸጋና ሰላም ይብዛላችሁ ቅዱሳን። ወንድማችሁ ዘማሪ በአምላኩ ነኝ። አንድ መልእክት ለማስተላለፍ ነው ወደፊታችሁ የመጣሁት። ይህም መልእክት ምንድነው? ከሰኔ 6 እስከ 8 የሚቆይ ታላቅ ኮንፈረንስ በወላይታ ሶዶ የህይወት ውሃ ዓለም አቀፍ ቤተክርስቲያን ላይ ይደረጋል። በዚህ ፕሮግራም ላይ እንድትገኙ ግብዣ ለማድረግ ነው የመጣሁት። በዚያ ደግሞ በጣም የምንወደው የተከበረ ፕሮፌት አስቄ ቆልቻ ተገኝቶ ያገለግላል። እኔም ወንድማችሁ በመዝሙር አገለግላለሁ። ሌላም የተጋበዙ አገልጋዮች አሉ። ከነሱ ጋር እግዚአብሔርን ከፍ እናደርጋለን። ሶዶና አካባቢው ላይ ያላችሁ በሙሉ እንዳትቀሩ ተጋብዛችኋል። ተባረኩ። ሻሎም ሻሎም። የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። እኔ ዘማሪ ስንታየው ጉብላ እባላለሁ። ዛሬ አንድ የተወደደ ፕሮግራም ላስተዋውቃችሁ ወደ እናንተ መጥቻለሁ። እሱም ከፊታችን ሰኔ 6 እስከ 8 ታላቅ መንፈሳዊ ኮንፈረንስ በወላይታ ሶዶ ከተማ በህይወት ውሃ ቤተክርስቲያን ተዘጋጅቷል። በዚህ ፕሮግራም ላይ ተገኝታችሁ የእግዚአብሔርን ጸጋ እንድትካፈሉ በአክብሮት ልጋብዛችን የመጣሁት። ያው ከኔ ጋር የተጋበዙ ሌሎችም እንግዶች አሉ። በዛን ቀን ጌታን ከፍ እናደርጋለን። ሁላችሁም ተጋብዛችኋል። አንድም ሰው እንዳይቀር። ሻሎም